በቀን ውስጥ አንድ አፕል መመገብ ሐኪምን ያርቃል የሚለውን አባባል እንዴት ታዩታላችሁ? ግን እውነት ነው ወይንስ አባባል ብቻ ነው? ጥያቄውን ለእናንተ ልተውላችሁና አፕል በውስጡ ምን ይዟል? በቀይና በአረንጓዴ አፕል መካከል ያለው ልዩነትስ ምንድን ነው? ዛሬ በዚህ ቪዲዮ ስለ አፕል አስደናቂ የጤና ጥቅሞች፣ ስለ ቀዩና አረንጓዴው አፕል አስገራሚ ልዩነቶች እና እነማን አዘውትረው መመገብ እንዳለባቸው በዝርዝር እንመለከታለን። ሰላም ሰላም! የተወደዳችሁና የተከበራችሁ የጽጌ ማዕድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ በዛሬው ቪዲዮ ስለ አፕል ጠቀሜታዎች በትንሹ የማካፍላችሁ ይሆናል ማለት ነው። ቪዲዮን ላይክ በማድረግ ጀምሩ። ቪዲዮ ከሰራው ትንሽ ስለቆየው ፕሊስ ላይክ በማድረግ ብትጀምሩ ደስ ይለኛል። ወደ ጉዳይ ልግባ፣ ወሬ አላብዛባችሁ። እሺ፣ አፕል በሰውነታችን ውስጥ ያለው ሚና። አፕልን ስንመገብ በሰውነታችን ውስጥ ምን ይፈጠራል? አፕል ዝም ብሎ ጣፋጭ ፍሬ ብቻ አይደለም። በውስጡ በርካታ ለሰውነታችን እጅግ አስፈላጊ የሆኑ ንጥረ ነገሮችን የያዘ የጤና መጋዘን ነው ማለት እንችላለን። የተወሰኑትን እናያቸው። ለስኳር በሽታ አፕል በውስጡ ከፍተኛ የፋይበር መጠን ይዟል። ይህም በደማችን ውስጥ ያለው ስኳር በአንድ ጊዜ ድንገት እንዳይጨምር ያደርጋል። የኢንሱሊን መቋቋምን በመቀነስ የሁለተኛ አይነት የስኳር በሽታን የመያዝ እድልን በእጅጉ ይቀንሳል። ለልብ ጤንነትና ለደም ዝውውር አፕል ፋይበር የሚገኝበት አንቲኦክሲዳንቶች የያዘ እነዚህ ንጥረ ነገሮች መጥፎ ኮሌስትሮልን በመቀነስ የደም ቧንቧ እንዳይደፈኑ እና ለብልሽት እንዳይዳረጉ ይከላከላል። ይህም ማለት ልባችን በሰላም እንድትመታ ያደርጋታል ማለት ነው። ለጨጓራና አንጀት ጤንነት በአፕል ውስጥ የተፈጥሮ ንጥረ ነገር አለ። ይህም ንጥረ ነገር በሆዳችን ውስጥ ላሉት ጠቃሚ ባክቴሪያዎች እንደ ምግብ በመሆን ያገለግላል። የምግብ መፈጨት ያፋጥናል። የሆድ ድርቀትን ይከላከላል። የካንሰር የመከላከልን አቅምን ያዳብራል። በአፕል ውስጥ የሚገኙት አንቲኦክሲዳንቶች በሰውነታችን ውስጥ ያሉ ሴሎችን እንዳይጎዱና ለካንሰር ህዋሳት እንዳይጋለጡ ይከላከላሉ። በተለይም ለሳንባና ለኮሎን የአንጀት ካንሰር የመጋለጥ እድልን ይቀንሳሉ። የቀይ አፕልና የአረንጓዴ አፕል ልዩነትን ደግሞ በተወሰነ መንገድ እንየው። አንደኛ፣ ቀይ አፕል ይበልጥ ጣፋጭና ጭማቂ የበዛበት ነው። የአንቲኦክሲዳንት ይዘት ቀይ አፕል ቀለሙ የሚገኘው አናቶያኒን ከተባለ ኃይለኛ አንቲኦክሲዳንት ነው። ይህም ከእድሜ መግፋት ጋር ተያይዞ የሚመጣን የሴሎች መጎዳት ለመከላከልና ለቆዳ ውበት እጅግ በጣም ጠቃሚ ያደርገዋል። ልዩ ጥቅሙ ስናይ ደግሞ የልብ ጤንነትን ለመጠበቅና የአንጎል ሴሎችን ንቁ ለማድረግ ቀዩ አፕል ይመረጣል። ወደ አረንጓዴው አፕል ስንመለስ ደግሞ ቃናው ለየት ያለ ጎምዘዝ የማለት ባህሪ ያለውና በቅርጫቱ ጠንከር ያለ ነው። አነስተኛ ስኳር እና ካርቦሃይድሬት ከአረንጓዴ አፕል ጋራ ሲነጻጸር ቀዩ አፕል ይበልጥ ስኳር አለው። አረንጓዴው አፕል ግን የስኳር መጠኑ አነስተኛ በመሆኑ ለስኳር ህመምተኞች እና ውፍረት ለመቀነስ ለሚፈልጉ ሰዎች ተመራጭ ነው ማለት ነው። የቱ? አረንጓዴው ማለት ነው። በተለይም ከተለያዩ አረንጓዴ ከሆኑ ክብደት ለመቀነስ ከሚያግዙ ነገሮች ጋር አንድ ላይ በመፍጨትም በጁስ መልክ ይጠጣል ማለት ነው። ያ በጣም ጠቃሚ ነው። ወደ ሌላው ስንሄድ ደግሞ ከፍተኛ ፋይበር አረንጓዴ አፕል ከቀዩ በተሻለ ከፍተኛ የፋይበር መጠን አለው። ይህም ደግሞ ለሆድ ዕቃ ጤንነት፣ ለምግብ መፈጨት ይበልጥ ውጤታማ ያደርገዋል ማለት ነው። በአጭሩ ሁለቱም እጅግ በጣም ጠቃሚ ናቸው። ነገር ግን ውፍረት ለመቀነስና ስኳርን ለመቆጣጠር አረንጓዴው፣ ለቆዳ ውበትና ለጣፋጭነቱ ደግሞ ቀዩ አፕል ይመረጣል ማለት ነው። ምን አይነት ሰዎች መመገብ አለባቸው ብለን ስንሄድ ደግሞ አንደኛ
ውፍረት መቀነስ ለሚፈልጉ ሰዎች አፕል ውሃና ፋይበር በከፍተኛ መጠን ስለሚይዝ ትንሽ ተመግበን የረሃብ ስሜት እንዳይሰማን ያደርጋል። ክብደትን ለመቀነስ ለሚፈልጉ ደግሞ በጣም አሪፍ ነው ማለት ነው። ሌላው ደግሞ የስኳር ህመምተኞች ለሆኑ ሰዎች በደም ውስጥ ያለውን የስኳር መጠን ስለሚያመጣጥንና ኢንሱሊንን በአግባቡ ስራውን እንዲሰራ ስለሚያግዝ ለነሱም ተመራጭ ነው ማለት ነው። ለስኳር ህመምተኛ ለሆኑ አረንጓዴው አፕል ይመረጣል። ሌላው ደግሞ ለቢሮ ሰራተኞችና ለተማሪዎች ይሄ ደግሞ የሆነበት ምክንያት ምንድነው? አፕል አይምሮን የማነቃቃትና ትኩረት የመጨመር አቅም ስላለው ከቀትር በኋላ ለሚመጣ ድካም እንደ ማነቃቂያ መክሰስ መጠቀም ይቻላል። ለምን ረዘም ላለ ሰዓት የመቀመጥ ነገር ስላለ ነው እነዚህ ሰዎች የሚጠቀሱት እንጂ ለሁሉም ሰው ይመከራል አፕል መመገብ። ሌላው ደግሞ የሆድ ድርቀትን የጨጓራ ችግር ላለባቸው ሰዎች የምግብ መፈጨት ስርዓትን ስለሚያስተካክል በየቀኑ መመገብ ትልቅ እፎይታን ይሰጣቸዋል ማለት ነው። ሌላው የደም ግፊትና የልብ ህመም ተጋላጭ የሆኑ ሰዎች የደም ስሮችን በማጽዳትና የደም ግፊትን በማስተካከል ረገድ ትልቅ እገዛ ያደርግላቸዋል ማለት ነው። እንግዲህ የተወደዳችሁና የተከበራችሁ ተመልካቾች አፕል ተራ ፍሬ ሳይሆን የጤናችን ጠባቂ መሆኑንና ተመልክተናል፣ አይተናል። በቀን አንድ አፕል ቀይ ይሁን አረንጓዴ ወደ አመጋገባችን ወይም ወደ ምግቦቻችን ብንጨምር ጤናችንን መጠበቅ እንችላለን ማለት ነው። ዋና ቁም ነገር አፕል ስንመገብ ከነልጣጩ መሆን አለበት። ብዙ ሰው ልጦ ነው የሚመገበው፣ ግን ሳትልጡ ከነልጣጩ ብትመገቡት ይመከራል። ምክንያቱም አብዛኛው ፋይበር አንቲኦክሲዳንት የሚገኘው በልጣጩ ላይ ስለሆነ ማለት ነው። ለዛሬ ያዘጋጀሁላችሁ መረጃ ይሄን ይመስል ነበረ። እናንተ የትኛውን አፕል ትመርጣላችሁ? ወይም አብዛኛው ጊዜ የትኛውን ነው የምትመገቡት? ቀዩን ወይንስ አረንጓዴውን? እስኪ በኮመንት መስጫ ላይ የትኛውን እንደምትወዱትና የትኛውን አብዛኛው ጊዜ እንደምትመገቡት ንገሩኝ። እንዲሁም በመቀጠል ደግሞ በቀጣይ ልሰራላችሁ የምትፈልጉት ስለምን እንደሆነ ሀሳብ ካላችሁ ስለዚህ ነገር ስሪልን ብላችሁ አስቀምጡልኝ ኮመንት ላይ ማለት ነው። እሰራላችሁ ይሆናል። ቪዲዮውን ከወደዳችሁት ላይክ በማድረግ እንዲሁም ደግሞ ሼር በማድረግ ለሌሎች ሰዎች አዳርሱልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።